መንፈስ ቅዱስን መጠማት በሉስቲ በሉ ምን ማረክ መጠማት እንድትጠሙ እፈልጋለሁ። እኔም ዛሬ እንዳስተማሪ መንፈስ ቅዱስን የሚጠማ ህይወት ሊኖራችሁ ይገባል። አንድ ህይወታችሁ እንዲቀየር ከፈለጋችሁ፣ አንድ ህይወታችሁ ላይ ለውጥ እንዲሆን ከፈለጋችሁ ያለ መንፈስ ቅዱስ ኃይል ላይፍ አይቀየርም። ወደ ውስጥ ስንገባ በደንብ አሳያችኋለሁ። ሁለተኛ አገልግሎታችሁ ፍሬያማ እንዲሆን ከፈለጋችሁ መንፈስ ቅዱስን በጣም መጠማት አለባችሁ። በጣም ማለት ነው። በጣም ሶስተኛ ሁልጊዜ ማለት ነው በየቀኑ በመንፈስ ቅዱስ ሙላት ውስጥ ሆናችሁ መኖር አለባችሁ። በየቀኑ እንጂ ሁድ አይደለም። የእግዚአብሔር ዓላማ የእግዚአብሔር አጀንዳ ይሁን በየቀኑ ፉል ሆነ እንድትኖር። ለምን ነው በየቀኑ ሞባይላችሁን ቻርጅ የምታረጉት? እስታውን እሱ ጋር እናወራ። እሱ ጥሩ ምሳሌ ስለሆነ ማለት ነው። ለምን ነው በየቀኑ ቻርጅ የምታረጉት? በየቀኑ ኮሙኒኬት ለማድረግ አይደል? አለበለዚያስ ነው ካላረጋችኋት ነው በቃ ስትሰካ ሲጠፋ ሲነቀል ሊዘጋብኝ ነው ስትል አይደል? እኔ አሁን ሁሉ ጊዜ ሞባይሌን 100% ቻርጅ ማድረግ ወዳለሁ። ፉል ሲሆን 99 እንኳን ሲሆን አልወድም። የሚገርማችሁ በእውነት ለምን እንደሆነ አላውቅም። 99 እንኳን አልወድም። ጢም ብሎ 100 ሲለኝ አስቸኳይ ነገር ከሌለብኝ በስተቀር 99 ብሎ አልነቅም። 100 እንደውም ልጄ ነው ሰሞኑን 100% እኮ ባትሪ ይጎዳል። ቢጎዳ ምን ያልቀበልም ግን አንተ ትምህርት ነው እኔ አልቀበልም አልኩት። እንዴ ፐርሰንቱ የተጻፈው እንድንሞላው ነው እንጂ እና እዩ 100 ሲለኝ በቃ ይዤ እወጣለሁ። እስከ ማታ በኮንፊደንስ ነው ማወራው። አቦ አሜን ይሙላችሁ። እስቲ በደም አሜን በሉ። እስቲ ጎናችሁ ያለውን ሰው የእግዚአብሔር መንፈስ ይሙላብ በሉት። እስቲ የእግዚአብሔር ኦራ ፓሻ ካራባስ ቼንጅ ለውጥ ሚራክል የሚመጣው ከሱ ነው። በደም ሰው ስለዚህ መንፈስ ይሙላባችሁ እንጂ ቦይን ጠጅ አትስከሩ። ዴይሊ ነው፣ ዴይሊ ላይፍ ነው። አንዳንድ ሰው እንዲህ የሚሉ ሰዎች አንዳንዴ ያስቁኝ። እኔ እኮ መንፈስ ቅዱስ የተሞላሁት ያን ጋሽ ገሌ ሲጸልዩ ይልኛል። አሁንማ ቀፎ ነው በቃ ስም ብሎ በጣም የሚገርም እኮ ነው። የድሮ ሙላት ታወራለህ እንዴ? ማከለከለኝ ዛሬ እኔ ከምሬ እኮ ነው የምነግራችሁ። እኔ ዴይሊ በቃ እንትኔ ውስጥ ከገባው ይመጣል አውቀዋለሁ። ስትርቁ ይርቃል፣ ስትቀርቡ ይቀርባል።